ተወዳጆች ሆይ ጊዜ ሳለልን ድህነታችንን እንፈጽም። ጊዜ ሳለልን ለመብራታችን ዘይት የተባለ ምጽዋትን እንያዝ። ጊዜ ሳለልን መክሊታችንን ለማብዛት እንፍጨርጨር። በዚህ ዓለም ሳለን ይህን ለማከናወን ልል ዘሊልና ሐኬተኞች ከሆንን በወዲያኛው ዓለም እልፍ ወትልፊት ጊዜ ወዮ ብለን ብናለቅስ ብንጮህም እንኳን የሚረዳን የለምና። ያ ባለ አንድ መክሊት ሰራተኛ አንዲቷን መክሊት ሳይቀንስ ለጌታው ቢያስረክብም ከኩነኔ አላመለጠምና። አምስቱ ሰነፎች ደናግልም ጌታችንን ለምነውት ነበር፣ በሩን አንኳኩተው ነበር። ነገር ግን ልመናቸውም ማንኳኳታቸውም ከንቱ ነበር፣ ጥቅም አልባ ነበር። ስለዚህ እነዚህን ነገሮች አውቀን በሀብታችንም በትጋታችንም ለወንድማችን በምናደርገው ማናቸውም ጠቃሚ ነገር የአቅማችንን ያህል እንጣር። መክሊት የተባለው የእያንዳንዱ ሰው በእጁ ያለውና ማድረግ የሚችለው ማለት ነውና፣ ለአንዱ ወንድሙን መጠበቅ ሊሆን ይችላል፣ ለአንዱ በገንዘቡ ደግ ነገር ማድረግ ሊሆን ይችላል፣ ለሌላው ማስተማር ሊሆን ይችላል፣ ለሌላው ደግሞ ይህን በመሰለ ሌላ ነገር ሊሆን ይችላልና ጊዜ ሳለልን በሞተ ሥጋም ሳንወሰድ መክሊታችንን እናብዛ። አንድ ሰውስ እንኳን መክሊቴ አንዲት ናት አይበል። የተሰጠች መክሊት አንዲት ብትሆንም አንተ ንቁ ከሆንክ ንዑድ ክቡር ከመባል አትከለከለምና። ምንም ያህል ድሃ ብትሆንም ከዚያች 2 ሳንቲም ከሰጠችው ሴት በላይ ድሃ ልትሆን አትችልምና የተሰጠችኝ ትንሽ ናት አትበለኝ። ከቅዱስ ጴጥሮስና ከቅዱስ ዮሐንስ በላይ ያልተማርክ ልትሆን አትችልምና እኔ እኮ አልተማርኩም አትበለኝ። እነርሱ ምንም ያልተማሩ ቢሆኑም ባሳዩት ትጋት ርስተ መንግሥተ ሰማያትን መውረስ ተችሏቸዋልና እኔ አይቻለኝም አትበለኝ። እግዚአብሔር አንደበትን የሰጠን ለዚህ ነው። እግዚአብሔር እግርን የሰጠን ለዚህ ነው። እግዚአብሔር ብርታትን፣ አይምሮን፣ ማሰብን የለገሰን ለዚህ ነው። እነዚህ ሁሉ የሰጠን ለራሳችን እንድናተርፍባቸውና ለባልንጀሮቻችንም እንድንጠቅምባቸው ነውና 2 ወይም 5 መክሊት አልተሰጠኝም አትበለኝ። ቅዱስ ዮሐንስ አፈወርቅ።